ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣ። እንኳን ወደ ግሪሳ በሰላም መጣችሁ። ዛሬ በኢትዮጵያ ዲጂታል ዓለም ውስጥ ስላሉት እውነተኛ ተጽዕኖ ፈጣሪዎች እንነጋገራለን። ቲክቶክ ለብዙዎች የመዝናኛ ብቻ ሳይሆን ዝናን፣ ገንዘብን እና አንዳንዴም እስርን የሚያመጣ ትልቅ መድረክ ሆኗል። ዛሬ ባለን ትክክለኛ የ2026 ስታቲስቲክ መረጃ መሰረት 10 ሚሊዮን ተከታታይ በማለፍ ሪከርድ ከሰበረው ፍሪደም ጀምሮ በአየር መንገድ ውዝግብ እስከታሰረው ጆን ዳንኤል ድረስ ያሉትን 10 የቲክቶክ ኮከቦች በጥልቅ እንመረምራለን። አብራችሁን ቆዩ። በ10ኛ ደረጃ ላይ የሚገኘው ታኩር 2.55 ሚሊዮን ፎሎወርስ። ጉዟችንን የምንጀምረው በታኩር ነው። ታኩር በቅርቡ በሆፕ ኢንተርቴይንመንት የለቀቀው መረባ የተሰኘው ሙዚቃው ከፍተኛ ተወዳጅነትን አትርፎለታል። በቲክቶክ ክሬቲቭ አዋርድ ላይ ምርጥ በላይቭ ስትሪም ተብሎ የተሸለመ ሲሆን ከሌሎች ቲክቶከሮች ጋር በሚያደርጋቸው የቀጥታ ስርጭት ክርክሮች እና አልፎ አልፎም በሚገጥሙት ዛቻዎች ይታወቃል። 9ኛ ሚኪ ፋሚሊ 2.6 ሚሊዮን ፎሎወርስ። በ9ኛ ደረጃ ላይ የምናገኘው ወጣቱና ስኬታማውን ሚኪ ፋሚሊ ነው። ምንም እንኳን ስሙ ፋሚሊ የሚል ቃል ቢኖረውም የሚኪ ስራ ግን ሙሉ በሙሉ የሚያተኩረው በቲክቶክ እድገት ላይ ነው። ሚኪ ቲክቶክን ብቻውን የሚሰራ ወጣት ሲሆን በዋናነት ተከታዮቹ እንዴት ቲክቶክ ፎሎወር ማግኘት እንደሚችሉ፣ እንዴት ውጤታማ ቲክቶክ ላይቭ ስርጭቶችን ማድረግ እንደሚቻልና ከመድረኩ እንዲጠቃሚ መሆን እንደሚችሉ የሚያስተምርባቸው ቪዲዮዎች ያቀርባል። ይህ ለየት ያለና አስተማሪ ይዘቱ በኢትዮጵያ ቲክቶክ መንደር ውስጥ 2.6 ሚሊዮን ተከታዮችን እንዲያገኝና ተፈላጊ ዲጂታል መረጃ ሰጪ እንዲሆን አድርጎታል። 8ኛ ዩቲናስ 2.73 ሚሊዮን ፎሎወርስ። ዩቲናስ ወይንም እውነተኛ ስሟ ሀያት በኢትዮጵያ ቲክቶክ ታሪክ 1 ሚሊዮን ተከታይ ያደረሰች የመጀመሪያዋ ሴት በመሆን ስሟ በታሪክ ተመዝግቧል። የሐዋሳ ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ የነበረችው ዩቲ የኢትዮጵያውያንን የዕለት ተዕለት ኑሮ በልዩ ቀልብ በድራማ በማቅረብ ትታወቃለች። ዛሬ ላይ ትልልቅ ብራንዶችን በማስተዋወቅ ከፍተኛ ክፍያ ከሚከፈላቸው አንዷ ናት። 7ኛ ማጌ ቦሬ ወይንም ደግሞ ቶንኮሱ 2.8 ሚሊዮን ፎሎወርስ። በ7ኛ ደረጃ የምናገኛቸው ማጌ ቦሬ ወይንም ቶንኮሱ ናቸው። ማጌ ቦሬ የሁለት ሰዎች ምናልባትም የጥንዶች ድንቅ የጥበብ ጥምረት ነው። በዚህ ገጽ ላይ ወንዱ ተዋናይ ፊቱን በማሳየት ገጸ ባህሪያቱን በትወና ሲወክል፣ ሴቷ ደግሞ ካሜራውን በመያዝ እና ድምጿን ለድራማው ገጸ ባህሪያት በመስጠት ልዩና አስቂኝ ድራማዎችን ያቀርባሉ። ይህ አንዱ ሲተሙ ሌላኛው ድምጽ የሚሰጥበት ለየት ያለ የኮሜዲ ዘይቤያቸው በአሁኑ ሰዓት 2.8 ሚሊዮን ተከታዮችን እንዲያፈሩና በቲክቶክ መንደር ተወዳጅ እንዲሆኑ አድርጓቸዋል። 6ኛ እሸቱ መለሰ 2.84 ሚሊዮን ፎሎወርስ። ኮሜዲያን እሸቱ መለሰ ከዩቲዩብ ዶንኪቲዩብ ባለፈ በቲክቶክም ግዛቱን አስፍቷል። እሸቱ በቲያትር ጥበብ የተመረቀ በመሆኑ ቪዲዮዎቹ ሰውን የመሳብ ኃይላቸው ከፍተኛ ነው። በተለይ በድንቅ ልጆች ፕሮግራሙ ላይ የሚወጡ ህፃናትን ቪዲዮዎች በማጋራት እና በበጎ አድራጎት ስራዎቹ በሚሊዮኖች ዘንድ የተከበረ ስም አለው። በ5ኛ ደረጃ ወንዱ ግዛቴ 2.96 ሚሊዮን ፎሎወርስ። አዊ ጄራ ቤሪ ዜንጋ በሚለው ስሙ የሚታወቀው ወንዱ ግዛቴ በተለይ የአገው ማህበረሰብን ባህልና ጨዋታ በማስተዋወቅ ረገድ ትልቅ ስራ ይሰራል። ቪዲዮዎቹ ጥልቅ ኢትዮጵያዊነትን የሚያንጸባርቁ እና ለባህላዊ እሴቶች ትኩረት የሚሰጡ በመሆናቸው በሁሉም ዕድሜ ክልል ዘንድ ተወዳጅ ነው። በ4ኛ ደረጃ ጆን ዳንኤል 3.1 ሚሊዮን ፎሎወርስ።
ጆን ዳንኤል ምናልባትም በዝርዝሩ ውስጥ ካሉት ሁሉ አወዛጋቢ ሰው ነው። በቅርቡ በኢትዮጵያ አየር መንገድ ላይ በሰራው የቀጥታ ስርጭት ቪዲዮ ታፍኛለሁ በሚል የተሳሳተ መረጃ በማሰራጨትና የአየር መንገዱን ስም በማጥፋት ተከሶ ለእስር ተዳርጎ እንደነበር አይዘነጋም። ይህም ሆኖ ግን በቲክቶክ ላይ ያለውን ተጽዕኖ አልቀነሰም። ወደ ዋና 3 ደረጃዎች ከመሻገራችን በፊት ይህንን ወጣትና ብርቱ ቲክቶከር ሳንጠቅስ ማለፍ አንችልም። ኢትዮ ጋዛ በአሁኑ ሰዓት 3.25 ሚሊዮን ተከታዮችን በማፍራት ከሳሚ ፓፓና ከጆን ዳንኤል መካከል የሚገኝ ግዙፍ ቲክቶክ ኃይል ነው። ኢትዮ ጋዛ በቲክቶክ መንደር የሚታወቀው ድፍረት በሚጠይቁት የመንገድ ላይ ድራማዎች እና ባልጠበቁ ፕራንኮች ነው። ይህ ቲክቶከር በመንገድ ላይ የሚያገኛቸውን ሰዎች ሳያስቡት ድንገት በማሳተፍ እና በሚፈጥራቸው አስቂኝ ገጠመኞቹ የብዙ ወጣቶችን ቀልብ መሳብ ችሏል። በተለይ የእሱ ቪዲዮዎች ያለምንም ዝግጅት ድንገት የሚፈጠሩ በመሆናቸው ተመልካቾች በጉጉት እንዲጠብቁ ያደርጋቸዋል። ሶስተኛ ደረጃ ሳሚ ፓፓ 3.43 ሚሊዮን ፎሎወርስ። ሳሚ ፓፓ በቲክቶክ ፈታኝ ወይንም ደግሞ ቻሌንጀር ነው። በሪያክሽን ቪዲዮዎቹ የሚታወቀው ሳሚ ማንኛውም አይነት ቪዲዮ ተመልክቶ በሰከንዶች ውስጥ በሚሰጠው አስቀኝ ምላሽ ሚሊዮኖችን ያስቃል። የእሱ አካውንት በአብዛኛው ለሳቅና ለመዝናናት ብቻ የተፈጠረ ይመስላል። ሁለተኛ ደረጃ አዶናይ ማዳ 5.71 ሚሊዮን ፎሎወርስ። አዶናይ ማዳ የኢትዮጵያ ቲክቶክ አባወራ ከሚባሉት አንዱ ነው። ከ5.7 ሚሊዮን በላይ ተከታዮች ያሉት ሲሆን ቪዲዮዎቹ በዓለም አቀፍ ደረጃ ጭምር ታዋቂ ናቸው። አዶናይ ለየት ያሉ የትወና ጥበቦች እና የቪዲዮ ኤዲቲንግ ብቃቱን በመጠቀም ቲክቶክን ወደ ቢዝነስ የቀየረ ስኬታማ ወጣት ነው። በአንደኛ ደረጃ ፍሪደም 10.34 ሚሊዮን ፎሎወርስ። እናም በቁጥር 1 ደረጃ ላይ የሚገኘው ፍሪደም ወይንም ፈለማታ አብዶሼ ነው። 10 ሚሊዮን ተከታታይን በማለፍ በኢትዮጵያ ታሪክ የመጀመሪያው ሰው ሆኗል። ፍሪደም በአብዛኛው ቪዲዮዎቹ ላይ ድምፅ አይጠቀምም። በምልክት እና በአካል እንቅስቃሴ ብቻ የሚሰራቸው ቪዲዮዎቹ በዓለም ዙሪያ ተወዳጅ አድርገውታል። የሱ ስኬት የሚያሳየው ቋንቋ ሳይገደብ ዓለምን ማዳረስ እንደሚቻል ነው። እነዚህ 10 ግለሰቦች የኢትዮጵያን ቲክቶክ ገጽታ የቀየሩ ናቸው። አንዳንዶቹ ለበጎ ዓላማ፣ አንዳንዶቹ ለመዝናናት፣ ሌሎቹ ደግሞ ለአወዛጋቢ ድርጊቶች መድረኩን ይጠቀሙበታል። እናንተ ከነዚህ ውስጥ ለማን ፎሎ አድርጋችኋል? ጆን ዳንኤል ላይ ክስ ተመስርቶበት እንግዲህ በቅርብ መፈታቱን ይታወቃል። ስለሱ ምን ትላላችሁ? ሐሳባችሁን በኮመንት አጋሩ። ግሪሳን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለኢትዮጵያ።